በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በማቴዎስ ወንጌል ምዕራፍ 26 አይሁድ፣ የካህናቱ አለቆች፣ ጻፎችና የሕዝብ ሽማግሌዎች ኢየሱስን ይዘው ለመግደል ተመካክረው ጨርሰው ነበር። ይሄን የሚያውቀው ከ12 ሐዋርያት አንዱ የሆነው የአስቆሮቱ ይሁዳ ደግሞ ወደ ሊቀ ካህናት አለቆች ሄደና ኢየሱስን አሳልፌ ከሰጠኋችሁ ምን ትሰጡኛላችሁ አላቸው። እነርሱም 30 ብር መዘኑለት፣ ቆጥረውም ሰጡት። በዛን ጊዜ 30 ብር የአንድ ባሪያ ዋጋ ነበር። እዚህ ላይ ማስተዋል ያለብን ነገር ይሁዳ ያደረገው አዳኙ ወይም ድህነቱን ለ30 ብር እየሸጠ ነበር። ይህ ማለት ይሁዳ ጌታችንና መድኃኒታችን ኢየሱስን እንደ አዳኙ ሳይሆን እንደ ባሪያ ነበር የሚያየው። ይህን ስናስብ ይገርመናል፣ እናዝናለን። ግን በጥልቀት ስናስብ ይሁዳ ብቻውን ጌታውንና መድኃኒቱን እንደ ባሪያ አልተመለከተም። በአንድም በሌላም መንገድ እኛም በይሁዳ መነጽር ጌታችን መድኃኒታችን እንደ ባሪያ አይተናል። ይህም በሕይወታችን ይገለጣል። ፈጣሪ ሆይ፣ ጌታ ሆይ፣ ባመልክህ ምን ታደርግልኛለህ? ሀብት ስጠኝ፣ ደስታ ስጠኝ እያልን ጌታችን እንደ ባሪያ እንዲያገለግለን እንፈልጋለን። እኛ የተፈጠርነው ፈጣሪያችን ለማምለክና ለማገልገል መሆኑ ዘንግተን ፈጣሪ ሁሉን የሚሰጠን አገልጋይ እንደሆነ ማሰብ እንጀምራለን። ከዚህ ታሪክ ሌላም መረዳት ያለብን ነገር በዚህ በማቴዎስ ወንጌል ምዕራፍ 26 ቁጥር 6 ይሁዳ ከዚያን ጊዜ ጀምሮ ለእነርሱ አሳልፎ ይሰጠው ዘንድ ምቹ ጊዜ ይሻ ነበር ይላል። ይህ ጥቅስ ምኑ ያስገርማል ካልን በሉቃስ ወንጌል ምዕራፍ 4 እንደተጻፈው ዲያብሎስ ጌታ ኢየሱስን በምድረ በዳ መፈታትን ከፈጸመ በኋላ እስከ ጊዜው ከእርሱ ተለየ ይላል። ሰይጣንም ጊዜ ይሻ እንደነበር ይጠቁማል። በዛው በሉቃስ ምዕራፍ 22 ቁጥር 3 ደግሞ በአስቆሮቱ ይሁዳ ልብ ሰይጣን አደረ ይላል። ሰይጣን ወደ ጌታችን ውስጥ መግባት ከብዶት ቢለይም በይሁዳ ልብ ውስጥ ግን ገባ። ይህ ማለት ሰይጣን አንተን ውስጥ መግባት ቢከብደው እንኳ ሁልጊዜ በሌላ ሰው ውስጥ ገብቶ ሊያጠቃን ይችላል። ለዛም ነው አብረናቸው የምንውል ሰዎችና ባልንጀሮቻችን ስንመርጥ መጠንቀቅ ያለብን። ምክንያቱም ሰይጣን ራሱ መስሎ አይደለም የሚመጣብን። አንዳንድ ጊዜ ሰይጣን ከሐዋርያት አንዱ በሆነው እንደመጣ በዙሪያችን ያሉትን ሰዎች መስሎ ይመጣብናል። አንዳንድ ጊዜ የምትወዱትና መቼም አይጎዳኝም ብላችሁ የጠበቃችሁት ሰው የትልቅ ስቃያችሁ ምክንያት ሊሆን ይችላል። ሌላም በጣም የሚያስገርመው ነገር ደግሞ በመጽሐፍ ቅዱስ እንደተጻፈው ይሁዳ ለሊቀ ካህናቱና ወታደሮቹ ሄጄ የምስመው እሱ ኢየሱስ ነው፣ ትይዙታላችሁ ብሎ ምልክት ነግሯቸው ተግባብተው ነበር። ከዚህ ላይ መነሳት ያለበት ትልቁ ጥያቄ እነዚህ ጌታን መያዝ የሚፈልጉ ሰዎች ለምን ራሳቸው አይዙትም? እንዴትስ አያውቁትም? ቀርበው ሳያውቁትስ እንዴት ሊሰቅሉት ሊገድሉት ፈለጉ? ይህ ነገር ስናስብ በጣም ይገርመናል። ባለማወቃቸው እንፈርድባቸዋለን። ነገር ግን ወደ ውስጣችን ስናይ እኛም እንደነሱ የምንሆንበት ጊዜ አለ። በራሳችን ጥረት፣ ጸሎት፣ በጎ ምግባርና ቁርባን ሳይሆን ቁጭ ብለን ሌላ ወደ ፈጣሪ ቅርብ ነው የምንለው ክርስቲያን ምልክት እንዲሰጠንና ወደ ፈጣሪ እንዲያቀርበን እንፈልጋለን። እነሱ ተከታዩ ይሁዳ ወደ ኢየሱስ እንዲያቀርባቸው እንደፈለጉ እኛም የኢየሱስ ሥጋ ወደሙ እንፈልጋለን፣ መዳን እንፈልጋለን። ነገር ግን ያለንበት ጨለማ ሕይወትም መተው አንፈልግም። በተግባር ሄደን ወደ ፈጣሪ አንቀርብም። ዓለማዊ ጉዳያችን ሰርተን ከጨረስን በኋላ በትርፍ ጊዜ አምላኪ እንሆናለን። መድኃኔ ዓለም እንደ ይሁዳ ብንክድም እንደ ጴጥሮስ በንስሐና እንባ የምንመለስበት ልቦና ይስጠን። አሜን።